በቤተክርስቲያን አገልግሎት የተለያዩ ቅባቶች ይኖራሉ። ቤተክርስቲያን በተለያየ ሰዓትና ጊዜ ለተለያዩ አገልግሎቶች የምትጠቀማቸው የቅባት አይነቶች አሉ። እነዚህ የቅባት አይነቶች እነማን ናቸው የሚለውን ነገር እንመለከታለን። መረጃው ለሌሎች እንዲዳረስ ኮፒ ሊንክ እና ሪፖስት ማድረጋችሁን አትርሱ። እንዲሁም ደግሞ ባዮ ላይ የዩቲዩብ ሊንክ አለ፣ እሱንም ሰብስክራይብ እንድታደርጉ ጠይቃችኋለሁ። 20 ሺህ ፎሎወሮች አላችሁ። ቢያንስ 20 ሺዎቻችሁን ብታደርጉ ደስ ባለኝ። ነገር ግን 20 ሺውም ደግሞ አይሆንም። እንደው የተጠሩ ብዙዎች የተመረጡ ጥቂቶች ናቸው እንደሚለው መጽሐፍ ቅዱስ። ቢያንስ እንደው ከእናንተ ከ20 ሺህ ውስጥ 1 ሺህ እና 2 ሺህ ሰው አጣልሁኝ ብዬ አልገምትም። እዚህ ላይ እንደምታዩት ነው፣ እዛም ቪዲዮችን የምታዩት በዚሁ ሳይዝ ልክ ማለት ነው። እና እኛንም ለማበረታታት እናንተም ደግሞ መረጃዎቹን ለማግኘት እንድትበረቱና ሰብስክራይብ እንድታደርጉልኝ እጠይቃችኋለሁ ማለት ነው። እንግዲህ እነዚህ የቅባት አይነቶች በቤተክርስቲያን አገልግሎት ውስጥ ያሉት ማለት ነው። አንዱ ቅብአ ሜሮን ይባላል። ይህ ቅብአ ሜሮን ክርስትና በምንነሳበት ሰዓት፣ እንዲሁም ደግሞ ተክሊል በሚደረግ ሰዓት፣ ዲያቆናት ድቁና በሚሾሙበት ሰዓት፣ አዲስ ቤተክርስቲያን ተገንብቶ ይህ ቤተክርስቲያን በሚቀደስበት በሚባረክበት ሰዓት ጳጳሳት ቅብአ ሜሮን እየቀቡ ታቦት፣ መስቀል፣ ጽዋ፣ የተለያዩ የቤተክርስቲያን ንዋያተ ቅድሳት ለአገልግሎት ከመዋላቸው በፊት በዚህ በቅብአ ሜሮን ነው የሚከብሩትና መንፈስ ቅዱስ አድሮባቸው ለአገልግሎት የሚውሉት ማለት ነው። ይህ ቅብአ ሜሮን እንግዲህ ለእንደዚህ አይነት አገልግሎቶች ይውላል። የሚዘጋጀውም ደግሞ በጳጳሳት ነው። ስለዚህ አንዱ ቅብአ ሜሮን ይባላል። ለእንደሆኑ አይነት አገልግሎቶች ይውላል ማለት ነው። እንዲሁም ደግሞ ሁለተኛው ደግሞ ቅብአ ቅዱስ የሚባለውና ሁላችንም የምናውቀው ነው። ስለዚህ ይህ ቅብአ ቅዱስ ደግሞ አገልግሎቱ ምንድን ነው ሲባል ስንታመም ለህመማችን ፈውስ እንዲሆን ነው። የያዕቆብ መልእክት ምዕራፍ 5 ላይ ከእናንተ ከምዕመናን ውስጥ የታመመ ሰው ቢኖር የቤተ ክርስቲያን ቀሳውስትን ወደ ቤቱ ይጥራና ቅባት እየቀቡ ይጸልዩለት ብሎ ይላል። ስለዚህ ከደዌ የምንፈወስበት ለተለያዩ ህመሞች የሚሆነን ቅብአ ቅዱስ ነው ማለት ነው። ይሄ ቅብአ ቅዱስ እንግዲህ በኦሪትም ጀምሮ በእነ አሮን ጊዜ ተዘጋጅቶ ንዋያት የሚቀቡት የሚቀደሱበት እንደነበረ እናውቃለን። በአሁን ሰዓት እርግጥ ተለምዶ ሆነና አወኩሽ ናኩሽም ድፍረትን በዛና በተለያዩ ገዳማት ያሉ ሆድ አደር አባቶች እውነት ለመናገር ማለት ነው ለሆዳቸው ሲሉ ለቢዝነስ ሲሉ እየወሰዳችሁ እየገዛችሁ በኪሳችሁ ያዙ፣ ቤታችሁ አስቀምጡ፣ ልጆቻችሁ ሲታመሙ ቀቡት፣ የተቀደሰ ነው ምናምን እያሉ ከመርካቶ ዘይት እየገዙ እያሸጉ ስቲከር እየለጠፉበት እየለቀቁና ክብሩን እያሳጡት እንደሆነ ይታወቃል። ነገር ግን ይህ ቅብአ ቅዱስ ግን ከቀሳውስት በስተቀር እየቀቡ ለጸሎት የሚሆነው ነገር የሚያደርጉት ቀሳውስት ናቸው። ነገር ግን ይህ ነገር አሁን ላይ ስርዓት ያጣበት ሁኔታ አለ። ነገር ግን በመጽሐፍ ቅዱስ ኦሪት ዘጸአት ምዕራፍ 30 ላይ ማንም ይህንን ቅባት ወደ ቤቱም አይውሰድ በቤቱም አያኑር ብሎ ነው የሚያዘው ማለት ነው። እንኳን መቀባት ራሳችን ለልጆቻችን እንደ ባዝሊን ልንቀባቸው ይቅርና ማለት ነው። ስለዚህ ይህ ቅብአ ቅዱስ አንዱ ሁለተኛው የቅባት አይነት ነው ማለት ነው። ሌላው ሶስተኛው ቅብአ ነገሥት የሚባለው ነው። ቅብአ ነገሥት እንግዲህ በጥንት ዘመናት በኦሪቱም ጀምሮ የተለያዩ ነገስታት እነ ንጉስ ዳዊት እነ ንጉስ ሶሎሞን ሌሎችም ነገስታት በሚነግሱበት ሰዓት ላይ ይህ የቅብአ ነገሥት ተቀብተው መንፈስ ቅዱስ በእነሱ ላይ እንዲያድርና ስራ እንዲያሰራቸው እንዲያተጋቸው ኃይልን እንዲያስታጥቃቸው ጥበብን እንዲገልጽላቸው የሚደረግበት ነውና ቅብአ ነገሥት እንግዲህ አንዱ የቅባት አይነት ነው። ይህንንም ደግሞ በመጽሐፈ ሳሙኤል ምዕራፍ 10 እና ምዕራፍ 16 ላይ የምናገኘው ነው ማለት ነው። ቅብአ ሜሮኑን እንግዲህ በአንደኛ ዮሐንስ መልእክት ምዕራፍ 2 ከቁጥር 20 ላይ እናንተ ከቅዱሱ ቅባት ተቀብላችኋልና ሁሉን ታውቃላችሁ ብሎ መንፈስ ቅዱስ ሲያድርብን ሁሉን እውቀት እንደምናገኝ ይገልጻል ማለት ነው። ቅብአ ሜሮን እንግዲህ በአንብሮተ እድ ፈንታ መንፈስ ቅዱስን እጅ በመጫን ልክ እንደዚህ ብለው ጸሎት ይጸልያሉ ሐዋርያት ሲያጠምቁ ማለት ነው። መንፈስ ቅዱስ እንዲያድርባቸው ሰው እየበዛ ምዕመናኑ እየበዙ በሄዱበት ጊዜ ግን ያ መሆን የማይችል በመሆኑ በጣም ጊዜ የሚፈጅ ስለሆነ ቅብአ ሜሮኑ ተተክቶበታል ማለት ነው። በአጠቃላይ ግን እነዚህ ቅባቶች በአጠቃላይ የሚዘጋጁት በጳጳሳት ብቻ ነው። እነሱ ጳጳሳት አዘጋጅተው ነው ለየአጥቢያ አብያተ ክርስቲያናት የሚላከው ማለት ነው። ስለዚህ እነዚህ የቅባት አይነቶች ቤተ ክርስቲያን የምትጠቀማቸው የቅዱሳን ቅባቶች ናቸው ማለት ነው።
ማንኛውም ጥያቄ ያልተረዳችሁት መጠየቅ የምትፈልጉት ቪዲዮ እንድሰራበት የምትፈልጉት ነገር ካለ ደግሞ በኮሜንት ሴክሽን ላይ ማስቀመጥ ወይም ደግሞ ኢንቦክስም ልታደርጉልኝ ትችላላችሁ ማለት ነው።